በዛሬው ቪዲዮአችን የምንመለከተው ገንዘብ የሚሰራ የቲክቶክ አካውንት እንዴት አድርገን መክፈት እንደምንችል ሙሉ ስቴፑን እናያለን። እንደሚታወቀው ኢትዮጵያ ውስጥ የተከፈቱ የቲክቶክ አካውንቶች 10,000 ፎሎወር ደርሰው እንኳን ምንም አይነት ገንዘብ ጀነሬት አያደርጉም። ይህም የሆነበት ምክንያት ቲክቶክ ኢትዮጵያ ውስጥ ቀጥታ ክፍያዎችን ስለማይከፍል ምናልባት በጊፍት እና በተለያዩ መንገዶች ለምሳሌ በቪዲዮ ጊፍት ወይም ደግሞ በተለያዩ በሰብስክሪፕሽኖች ክፍያዎችን ማግኘት እንችላለን። ነገር ግን በቪው ልክ እንደ ዩቲዩብ ምንም አይነት ክፍያዎችን ቲክቶክ አይከፍለንም ማለት ነው ኢትዮጵያ ውስጥ በተከፈተ አካውንት። ነገር ግን ዛሬ በምነግራችሁ ስቴፕ ተከትላችሁ በትክክል ከከፈታችሁ ኢትዮጵያ ውስጥ ሆናችሁ በቪው ክፍያ ማግኘት የምትችሉበትን ትክክለኛ ኢንተርናሽናል የሆነ የቲክቶክ አካውንት መክፈት ትችላላችሁ። ውድ ፋሚሊዎቼ እንደሚታወቀው ይሄ ቻናል ቴክኖሎጂ እና ቢዝነስ ነክ ጉዳዮችን አብረን የምንሰራበት ቻናል ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቪዲዮውን ላይክ አድርጋችሁ ለሌሎች ጓደኞቻችሁ ሼር እንድታደርጉ ስል በአክብሮት እጠይቃለሁ። ማንኛውም አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ዲስክሪፕሽን ቦክስ ላይ የቴሌግራም ዩዘር ኔም አለ፣ እዛ ላይም ኮንታክት ልታደርጉኝ ትችላላችሁ። አሁን ቀጥታ ወደ ስቴፑ እንሄዳለን። በዚሁ አጋጣሚ ኮምፒውተር ያላችሁ ሰዎች አሪፍ ገንዘብ ልሰሩበት የምትችሉት አሪፍ ስራ ከዚህ በፊት ፖስት አድርጌያለሁ። ስለዚህ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። ነክታችሁ ቪዲዮን አይታችሁ እሱን ስራ እንድትሰሩ ትጋብዛለሁ። እሺ አካውንት ለመክፈት ወደ ቲክቶካችሁ ከገባችሁ በኋላ እዚች ጋር ፕሮፋይል የሚለውን አንድ ጊዜ ንኩት። ከዛ በኋላ እዚች ጋር ሴቲንግ ያለበት ቦታ እቺን 3 መስመር ምልክቷን አንድ ጊዜ ትነኳታላችሁ። ሴቲንግ ኤንድ ፕራይቬሲ የሚለውን ንኩት። ከዛ ወደታች ስክሮል አድርጉና እዚች ጋር ስዊች አካውንት የሚል ይመጣላችኋል። እሱን አንድ ጊዜ ትነካላችሁ። ከዛ በኋላ እዚች ጋር አድ አካውንት የሚለውን ነው የምትነኩት። ከዛ በኋላ ሳይን አፕ የሚል እዚች ጋር ይመጣላችኋል። እሱን አንድ ጊዜ ትነኩታላችሁ። እዚህ ጋር ዋናው ነገር እዚች ጋር ነው ያለው። በጣም በጥንቃቄ ማስተካከል ያለባችሁ እዚህ ጋር ያለውን ስቴፕ ነው ማለት ነው። እዚህ ጋር እንደምትመለከቱት ኢትዮጵያ ወይም ደግሞ ኢቲ የሚል ይመጣላችኋል እዚች ጋር በትንሹ ማለት ነው። ስለዚህ ይሄንን ነክታችሁ ማስተካከል ይኖርባችኋል። ይሄኛውን አንድ ጊዜ ክሊክ ታደርጉትና እዚህ ጋር ከሚመጡላችሁ አማራጮች ውስጥ ዩናይትድ ኪንግደም ብላችሁ ጻፉ። ሞስትሊ ዩናይትድ ስቴትም ይሰራል፣ ዩናይትድ ኪንግደም ትንሽ ያለው እሱ ስለሚሆን ብዙ ህጎች ስለማይበዙበት ይሄ ዩናይትድ ኪንግደም የሚለውን አንድ ጊዜ ምረጡት። አካውንት ሎኬሽናችን እንደምትመለከቱት ዩናይትድ ኪንግደም ሆኗል ማለት ነው። ከዛ በኋላ እዚች ጋር ኮንቲኒው ዊዝ ኢሜል ብላችሁ ኢሜላችሁን ማስገባት ትችላላችሁ። ነገር ግን በዚህ በኩል ብዙ እያስቸገረ ስለሆነ ምን ታደርጋላችሁ? ኮንቲኒው ዊዝ ጉግል አካውንት የሚለውን አንድ ጊዜ ንኩት። ከዛ አዲስ አካውንት ክፈቱ፣ አዲስ ኢሜል አካውንት ክፈቱ። እኔ አሁን ዛሬ የከፈትኩት ኢሜል አካውንት አለኝ፣ ይሄኛው ነው ዛሬ የከፈትኩት። ስለዚህ ይሄንን አንድ ጊዜ ክሊክ አደርጋለሁ። እናንተም አዲስ ጂሜል አካውንት ብትከፍቱ የተሻለ ይሆናል፣ ምክንያቱም ሌሎቹ ሞካክራችሁበት ሊሆን ስለሚችል ማለት ነው። እንዴት አድርጋችሁ የኢሜል አካውንት መክፈት እንደምትችሉ የማታውቁ ከሆነ ቪዲዮ ሰራላችኋለሁ፣ ኮሜንት ላይ ታስቀምጡልኛላችሁ። በርዝዴያችሁን እዚህ ጋር ከ18 ዓመት በላይ የሆነው መሆን አለበት የግድ፣ አለበለዚያ ተከፋይ አትሆኑም። ስለዚህ በጣም በጥንቃቄ ይሄኛውን ነገር መሙላት ይኖርባችኋል። ከ18 ዓመት በላይ የሆነው እድሜ ማስገባት ይኖርባችኋል። ትክክለኛውን ብታስገቡ የተሻለ ይሆናል። ምክንያቱም በኋላ ያው ሲጠይቃችሁ ቬሪፊኬሽን ምናምን ሲጠይቃችሁ ስለምትሉ ማለት ነው። ሞስትሊ ግን እዚህ ላይ ብዙ እስካሁን ባለው ሁኔታ ትክክለኛ እድሜያችሁን የሚጠይቅ ምን ነገር የለም። ነገር ግን በትክክል ብታስገቡት ተመራጭ ይሆናል ማለት ነው። እዚህ ጋር ከዛ ኮንቲኒው የሚለውን ትነካላችሁ። ኦኬ እዚች ጋር እንደምትመለከቱት ኒክኔም ብሎ መጥቷል። ኒክኔም ከኢሜል ነው የወሰደው። ስለዚህ እናንተ የፈለጋችሁትን ኒክኔም ማስገባት ትችላላችሁ። በኋላ ላይም ማስተካከል ትችላላችሁ። እዚች ጋር እንዳለ ሆኖ እስከ 30 ካራክተር ድረስ ይሰራል ማለት ነው። ስለዚህ ኮንቲኒው የሚለውን ልንካው። በዚሁ ስለተመቸኝ እኔ በዚሁ ኮንቲኒው ልበለው። እንደምትመለከቱት አስገብቶኛል ማለት ነው። እዚህ ጋር ገብታችሁ ብትመለከቱት ያው አምባሳደር የሚለው ወደዚህ ገብቷል ማለት ነው። አሁን ቀጥታ ወደ
ሴቲንግ ወደ ማስተካከሉ መሄድ እንችላለን። አካውንቱን ኦልሬዲ ከፍተናል ማለት ነው። ሶ እንደምትመለከቱት አካውንቱን በትክክል ከፍተናል ማለት ነው። እዚህ ጋር የምናስተካክላቸውን ሴቲንጎች ማስተካከል እንችላለን። ቪዲዮ ከዚህ በኋላ ፖስት ማድረግ ትችላላችሁ ማለት ነው። አካውንታችሁን ለማየት እዚህ ጋር 3 መስመሯን አንድ ጊዜ ትነኩና ከዛ በኋላ ሴቲንግ ኤንድ ፕራይቬሲ የሚለውን አንድ ጊዜ ንኩት። አካውንትስ የሚለውን የመጀመሪያውን አንድ ጊዜ ንኩት። አካውንት ኢንፎ የሚለውን አንድ ጊዜ ንኩትና እንደምትመለከቱት አካውንት ሪጅን የሚለው ተቀይሮ የእናንተን አሁን ገብታችሁ ብትመለከቱት ኢትዮጵያ ነው የሚለው እዚች ጋር ቅድም እንደቀየር ነው ምን ሆኗል ማለት ነው፣ ዩናይትድ ኪንግደም ሆኗል ማለት ነው። ሶ እንደምትመለከቱት ኢሜይላችሁን እዚህ ጋር ታገኛላችሁ፣ አካውንት ሪጅናችሁን እዚች ጋር ታገኛላችሁ ማለት ነው። ዩናይትድ ኪንግደም ነው። ስለዚህ ይሄ የሚከፍል ክፍያ የምናገኝበት ክፍያ መቀበል የምንችልበት ትክክለኛ ኢንተርናሽናል አካውንት ሆኗል ማለት ነው። ስለዚህ ምንድነው የምታደርገው? ቀጣይ ቼክ የምናደርገው አንድ ጊዜ ተመልሰን ይሄን ፕሮፋይል አንድ ጊዜ እንነካዋለን። ከዛ በኋላ ቺን አንድ ጊዜ ተነኳትና ቲክቶክ ስቱዲዮ የሚለውን አንድ ጊዜ ነኩት። ሶ እዚህ ጋር ሞር ዌይስ ቱ ጌት ፔይድ የሚለውን ብትነኩት እዚህ ጋር በደንብ ማየት ትችላላችሁ። የሁላችሁ የክሬተር ሪዋርድ የሚባለው ይሄ ወይም ደግሞ ቪዲዮ ፖስት አድርገን በቪው የሚከፈለን በዚህ ሪዋርድ አማካኝነት ነው። ሶ ይሄኛው ይከፈትልናል ማለት ነው። ሶ ይሄኛውን እንትን ለማድረግ ክሬተር ሪዋርድ ላይ ተከፋይ ለመሆን የሚያስፈልጋችሁ ነገር እዚህ ጋር በትክክል ያስቀምጥላችኋል። ለመጀመሪያው 18 ዓመት መሙላት አለበት። ሁለተኛው 10,000 ፎሎወር ሊኖራችሁ ይገባል። ሶስተኛው ደግሞ 100,000 ቪዲዮ ቪው ሊኖራችሁ ይገባል ማለት ነው። አጠቃላይ ስለሆነ ይሄ በጣም ቀላል ነው። ብቻ እናንተ ምንድነው የሚጠበቅባችሁ 10,000 ፎሎወር መድረስ ነው የሚጠበቅባችሁ ማለት ነው። ፎሎወር በተለያዩ መንገዶች መሰብሰብ ትችላላችሁ። እንዴት አድርጋችሁ ፎሎወራችሁን ደግሞ 10,000 ማስገባት እንደምትችሉ በሌላ ቪዲዮ ሰርቼ የማሳያችሁ ይሆናል ማለት ነው። በዚህ መልኩ ሴቲንጋችሁን አስተካክላችሁ ቲክቶክ ላይ ተከፋይ መሆን ትችላላችሁ ማለት ነው። በዚሁ አጋጣሚ ወደ ሴቲንግ እንሂድና ዋና ዋና ማስተካከል ያለባችሁን ሴቲንጎች ላሳያችሁ። እዚህ ጋር ሴቲንግ ጋር እንግባ። ሴቲንግን ፕራይቬሲ የሚለው ጋር ከገባችሁ በኋላ እዚህ ጋር ፕራይቬሲ የሚለውን አንድ ጊዜ ንኩት። ከዛ የመጀመሪያው ይኸውላችሁ ፕራይቬት አካውንት የሚለው መብራት የለበትም። ይሄ ፕራይቬት አካውንት የሚለው ከበራ ማንኛውም ሰው ፎሎ አያደርጋችሁ፣ ፕራይቬት ይሆናል አካውንታችሁ ማለት ነው። ስለዚህ ይሄንን መጥፋቱን እርግጠኛ ሆኖ ልክ ሲበራ ይኸውላችሁ እንደዚህ አረንጓዴ ነው የሚሆነው። ሲጠፋ ደግሞ በቃ እንደዚህ ነው የሚሆነው ማለት ነው። ስለዚህ እንደዚህ ግሬ መሆኑን እርግጠኛ መሆን አለባችሁ። ሌላው ደግሞ አካውንት ሰጀሽን የሚላል እዚህ ጋር እንደምትመለከቱት ይሄ አካውንት ሰጀሽን ለኮንታክታችሁና ለፌስቡክ ፍሬንዳችሁ ሰጀስት ይደረግ ወይ ነው የሚለው። ስለዚህ እነዚህ ሁለቱም መጥፋት አለባቸው። በእኔ አካሄድ እንደዚህ ነው ማድረገው ሁሉ ጊዜ። ምክንያቱም በአቅራቢያችሁ ያሉ ሰዎች ብዙ ጊዜ ቪዲዮዎቻችሁን ላይክ ያደርጉ። ስለዚህ ለነሱ ሰጀስት ባይደረግ የተሻለ ይሆናል ማለት ነው። ሌላ ወርታች ዝቅ ታደርጉና እዚች ጋር ኮሜንት ሜንሽን ምናምን የሚሉትን እያንዳንዱን ማየት ትችላላችሁ። እዚህ ጋር ኮሜንት ኤቭሪዋን ኮሜንት መስጠት እንዲችል መፍቀድ ይኖርባችኋል። ያው በደንብ ቫይራል ስለሚያወጣላችሁ ማለት ነው። ኮሜንት ማትፈልጉ ከሆነ ግን እዚህ ጋር መጣችሁ ምን ማድረግ ትችላላችሁ? ይሄንን ፍሬንድስ ኦንሊ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ሜንሽን ማንኛውም ሰው ሜንሽን እንዲያደርጋችሁ ማድረግ ትችላላችሁ። እዚች ጋር ወደታች ትንሽ ዝቅ እናድርገውና እዚች ጋር ፎሎዊንግ ሊስት ያ ማለት እናንተ ፎሎ የምታደርጓቸው ሰዎች ሊስት ሌሎች ሰዎች እንዲያውቁ ከፈለጋችሁ እዚች ጋር ማስተካከል ትችላላችሁ። አለበለዚያ ደግሞ ኦንሊ ሚ የሚለውን ማድረግ ትችላላችሁ። ሌላው ደግሞ ላይክ ያደረጋችሁትን ቪዲዮ ሰዎች እንዲያዩ የምትፈልጉ ከሆነ እዚች ጋር ኤቭሪዋን የሚለውን ታደርጋላችሁ። ካልሆነ ደግሞ ኦንሊ ሚ የሚለውን ታደርጋላችሁ። ሌላው ደግሞ እናንተ ፌቨራይት ያደረጋችሁት ሳውንድ ሲኖር እነሱን ሌሎች ሰዎች እንዲያዩ መፍቀድ ትችላላችሁ፣ አለመፍቀድም ትችላላችሁ። ሶ ይሄኛው በዚህ መልኩ ብታደርጉት አሪፍ ይሆናል ማለት ነው። ሌላው ደግሞ እዚህ ጋር ቪወርስ የሚለውን ስንመለከት ፕሮፋይላችሁ ውስጥ ገብተው ያዩ ሰዎች ሲኖሩ ያሳውቃችኋል ማለት ነው። ይሄንን ካበራችሁት እናንተ ፕሮፋይል ውስጥ ማን ገብቶ እንዳየ ያሳውቃችኋል። ነገር ግን ይሄን ካበራችሁት ምንድነው እናንተም የሌሎች ሰዎችን ፕሮፋይል ስታዩ ለነሱ ያሳውቃችኋል ማለት ነው።
ሌላው ደግሞ ብሎክ ያደረጋችሁት ሰው ካለ እዚች ጋር ብሎክ ሊስት ውስጥ ይመጣላችኋል። እሱንም አንብሎክ ማድረግ ብትፈልጉ እዚህ ጋር አንብሎክ ማድረግ ትችላላችሁ ማለት ነው። ሌሎች አዳዲስ ነገሮች ቲክቶክ ላይ ሲኖሩ ቪዲዮዎች እየሰራው ፖስት የማደርግላችሁ ይሆናል። አካውንቴን ፎሎ አድርጉ። የቲክቶክ አካውንቴንም ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ይመቻችሁ። መልካም ጊዜ